አሁን እነዚህ ቡና የሆኑ ዲፌክቶች ናቸው። ቡና ያልሆኑ ዲፌክቶች ደግሞ ላው ላይ ታገኛላችሁ። እንደዚህ አፈር፣ ድንጋይ፣ ዋንዛ እንሶፎርስ የመሳሰሉት ነገሮችም ታገኛላችሁ። እዚህ ጋር ብዙ አለኝ የምታዋቸው ነገሮች አሉ፣ ዋንዛዎች አሉ። ፎሪን ማተርስ በጥቅሉ ከቡና ጋር የሚገኙ ቡና ያልሆኑም አፈር፣ ድንጋይ እና የዛፉ ቁርጥራጭ ፒስ ኦፍ ስቲክ ውድ እና ፎሪን ማተርስ በሙሉ ዋንዛን ጨምሮ ከቡና ጋር ከተገኘ ቡናው ይቀጣል ማለት ነው። ውስጡ ያለው መጠን ማለት ይሄ ደረጃውን ዝቅ ያስደርገዋል። ምክንያቱም ስንቆላው ቆልተን ስንፈጭ ይሄ ከፍጭት ውስጥ አብሮ ከገባብን የቡናውን ጣዕም ስለሚጎዳ ማለት ነው። በዚህ መሰረት እነዚህ ባዕድ ነገር ወይም ፎሪን ማተርስ ተብለው ምን ያህል መጠን ከ300 ግራም አላቸው ተብለው በሙሉ እነዚህ ዲፌክቶች ይመረመርና በዚህ መሰረት ራሱን የቻለ ትምህርት አለው። በዛ መሰረት ይዘጋጃል ማለት ነው። እነዚህ እንግዲህ አሁን ያሳየኋችሁ የጥሬ ምርመራ መንገዱ 4 ነገሮች ብያቸዋል። ለመጠቅለል ሞይስቸሩ ይመረመራል፣ ከዛን ስክሪኑ፣ ከዛን ኦደር ይሸተታል ሽታውን፣ ከዛን ከለሩን፣ መጨረሻ ላይ ደግሞ ውስጥ ያሉትን ቡና የሆኑና ቡና ያልሆኑ ዲፌክቶች ለይተን ምርመራ አለው። ከ300 ግራም ምን ያህል መጠን አለ ብለን በዚህ መሰረት የምንሰራው የጥሬ ምርመራ ወይንም ግሪን ኮፊ ኢቫሉዌሽን ሜቶድ ተብሎ በዓለም ላይ ይታወቃል። በዚህ ዘዴ የቡናውን ጥራት 40 እጁን ከመቶ እንወስናለን።